then critical መሆን ጀመርኩ በሚዲያ maybe prayer ካረግን ወደ መንገድ ይመለሳል ትዝ ይልሃል ሮድማፕ ያስፈልጋል ብዬ መጻፍ ጀመር አንዱ ጫቱን ቅሞ ፌስቡክ ላይ ይጽፋል እናንተ በዚህ ጠይቃላችሁ ብሎ ሲያጣጥል አንዴ ትዝ ይለኛል I sent him Yugoslavia how authoritarian multinational federalism all of a sudden democratize ስታደርገው ወደ ዲሞክራሲ ለመግፋት ሊበራላይዝ ስታደርገው ስትከፍተው የሚፈጥረውን የፍራግመንቴሽን ጽፌ የተጻፉ ፖፑላር አርቲክሎችን ጽፍ ስላኩለት the next day የሆነ ሰው ነበር ወጣና አንዳንዶች እንደ ዩጎዝላቪያ ሆናለች ብሎ ይሟርቱብናል I said what this guy is unstoppable you cannot correct him he cannot do anything so መላርግ the last ditch effort was ትሬን ሬኩን ማስቆም ረዳት መሆኛ ነበር እኮ ትላል ጥሮ እጄ በቃኛና ረዳቱ I tried then finally I went into okay በተቃዋሚ ሆደን ደግሞ አሁን ሽብልቅ ነገርም ቢሆን በፍለፊቱ ታኮ ከተን እናስቆም በየሞከርኩ ማለት ነው that didn't work either so I tried you know that's why I don't no regrets ምለው I tried everything transition ላይ ራሱ I tried everything humanly possible በዚህ ወደዚህም እንመለስበታለን በጣም ጥሩ የለውጡ ባለቤት ማን ነው እሱም እያጨቃጨቀን ያለውና ማን ነው የለውጡ ባለቤት እንግዲህ ለውጥ አለ ብለህ አንተ ታምናለህ የለውጡ ባለቤት ማን ነው ህዝቡ ነው የታገለው ህዝብ ነው መስዋዕትነት የከፈለው ህዝብ ነው የተለያዩ ኃይሎች ኮንትሪቢዩት አድርገዋል ስርዓት ውስጥ የነበሩ ከስርዓት ውጪ የነበሩ ግን ወጣቶች በግንባር ቀደምነት ገበሬው ህዝቡ ምሁራኑ even የሲስተም ውስጥ የነበሩ ወታደሮች pretty much this social movement popular movement እኮ እከሌ ነው ኦውነር ብለህ የምታስቀምጠው አይደለም otherwise it won't be a popular movement it won't be social movement ሊሆን አይችልም ከፖለቲካል ፓርቲ ወይም ደግሞ ከኢንሰርጀንሲ ከሚመራ ንቅናቄ የሚለየው የፖፑላር ሙቭመንት ሁሉን መልቲ ሴክቶራል መሆኑ ነው ቄሮ እዚህ መጽሐፉ ላይ ግን ያስቀመጥከውና እነሱ ማኒፑሌት ያደረጉ ቅድም ያሳየነው ላይ የቄሮ ንቅናቄ ለውጥ አምጥቶ ድል አስገኝቶ ወደ ሀገር ቤት ስገባ ብለን ያስቀመጥከውና ቄሮን ነው በደፈናው የገለጽከው እንጂ ሌላውን አካል አልገለጽክም እሱ ላይ ነው እነሱም ሁለት አካል የጨመሩት ከውስጥ ይታገሉ የነበሩና ምናምን ብለው ጨምረውበታል ያቺ ማኒፑሌት ሊሆን ይችላል እና ለቄሮ ብቻ ነው የሰጠውና እነሱን ሌላውን አካል ዘንግታል መጽሐፉ ላይ ሙቭመንቱ በአጠቃላይ የቄሮ ሙቭመንት ነው የሚባለው ግን ወጣቶች ብቻ አልነበሩም እዛ ውስጥ ፕሮፌሽናሎች አሉ የውስጥ ያሉ ሰዎች አሉ ብዙ ሰዎች አሉ ኦፍ ኮርስ በአጠቃላይ ግን ሙቭመንቱ ምን ነበር ስንል የነበረው የቄሮ ሙቭመንት ነው ከውስጥ የሚደግፉና የሚረዱ የነበሩ አዎ ግን እነዛ ከውስጥ ይደግፉ የነበሩ አብዛኞቹ አሁን የተወገዱ ናቸው ከስም አልጠራም ከእስር ቤት ስወጣ አንድ ቀን ያን ከፍተኛ ባለስልጣን አገኘሁ እና እንዴት ታግለው ህዋትን ጥለው ስልጣን እንደያዙ ሲነግረኝ ነበርና he was telling me you know he was telling me እና ለዛ ነው ብዙ ቦታ አስቀምጫለሁ እንዴት ኦፒዲዮ ላይ ምን እንደሰራን ባሬል ላይ ሌሎች ላይ ምን ሲሰራ እንደነበረ እንዴት እንደመጣ ለምሳሌ ኦሮማራን ዲሲ ቤዝመንት ውስጥ ያሬድ ጥበቡ ጋር ቁጭ ብለን ስናወራ እንደሰራ ነው there was all stuff you know this is not a secret ይሄ በሚስጥር የሰራነው ነገር ሳይሆን በገሃድ በሶሻል ሚዲያ እየተዘገበ የተሰራ ስራ ነበርና ብዙም ኮንቴንሽስ አይመስለኝም ጥሩ መጽሐፉን ነው ያንብቡት ቅድም ያልገለጽካቸው ነጥቦችና ግለሰቦችም አሉ መጽሐፉ መጨረሻ ክፍል ላይ እሺ አሁን ወደ ከለውጡ ወደ ነውጡ የተሸጋገርነው በሹፌሩ ችግር ማለትም የአመራር ድክመት ነው ወይስ ባደሩ መዋቅራዊ ችግሮች ናቸው ጀዋር ማውቀረሽ ችግሮች አሉ የፖለቲካ ልምድ ማዘን ግን ዋናው የሾፌሩ ነው ሾፌሩ የህዝቡን የንቅናቄውን ኦብጀክቲቭ አላማ አልተጋራም ለኔ ይሄ ግልጽ ነበረ ገና ስሙን ሳይታወቅ ገና የኦፒዲዮ ቼርማን ሳይሆን ስሙ ሲነሳና ሊያሳምነኝ አሜሪካ መጥቶ ሲደውል it was very very clear to me ምክንያቱም I was taking notes ትራንዚሽናል አመራር ምን መሆን አለበት መጽሐፉ በደንብ ጽፌዋለሁ አይተው እንደሆነ የነበሩትን አማራጮች አስቀምጠን ትራንዚሽን ሊመራ የሚችል የሊደርሺፕ ኳሊቲ ምን አይነት ነው በሚለው to me it was very clear ትራንዚሽኑ ችግር ውስጥ የገባው ወደ ዲሞክራሲ ትራንዚት የማድረግ አንዲት እቅድ አልነበረም ከመነሳቱ ጀምሮ ያ ብቻ አልነበረም ችግሩ
አምባገነናዊ ስርዓትም እንዴት እንደሚገነባ አላወቀም። አብይ ምን አለው መሰለ ድሪም አለው he want to do something ግን አያስብበትም። ስትራቴጂ የለውም፣ ፕላን የለውም፣ እቅድ የለውም። አንዱ አሁን ያኔ ስከራከር የነበረው ሳቀርብ የነበረው ኢትዮጵያ ውስጥ አምባገነናዊ ስርዓት ለመገንባት የሚያስችል ሁኔታ የለም። ምክንያቱም አምባገነናዊ ስርዓት ለመገንባት ወሳኝ የሆኑ የሴኩሪቲ ጠንካራ ሴኩሪቲ፣ ጠንካራ ኢኮኖሚና ጠንካራ ማህበራዊ መሰረት ሊኖረው ይገባል። አምባገነናዊ ስርዓትን ሊሸከም ሊያስፈጽም የሚችል ኢትዮጵያ ውስጥ ከማህበራዊ አንፃር ስታይ ሃይትንድ የሆነ ብሔርተኝነት ከየቦታው ተነስቷል። ኢኮኖሚው እየተዳከመ ነው ያለው። ሴኩሪቲው በህዋት የተገነባ ስለሆነ ህዋት ከውስጡ ሲወጣ እየተዳከመ እንደሚሄድ መገመት ቀላል ነበር። አምባገነናዊ ስርዓትን መገንባት የሚያስችል ሁኔታ አልነበረም። አብይ ግን ይሄንን ለመረዳት ብቃቱም አልነበረውም፣ ፍላጎቱም አልነበረውም። ሶ ዋት ዲድ አብይ ጌት አሲንቱ አምባገነናዊ ስርዓቱ ወደቀ። ወደ ዲሞክራሲያዊ ስርዓት መሻገር አልፈለገም። ወደ አምባገነናዊ ስርዓት ሲሄድ የፖለቲካ ቀውስ ውስጥ አስገባን። የፖለቲካ ቀውሱ ወደ ሴኩሪቲ ቀውስ፣ ወደ ጦርነት አስገባን። ጦርነቱ ኢኮኖሚውን እንዲላሽቅ አደረገው። ሶ እኛ የፈለግነውን ዲሞክራሲ አላገኘንም። አብይም የፈለገውን ኦቶክራሲ ማግኘት አልቻለም። ማምጣት ተከራከሩበት የነበረው ምንድን ያገኘው? አኖክራሲ ነው ያገኘነው። ዋስ አኖክራሲ ማለት መሪው አምባገነን መሆን ይፈልጋል። አምባገነን መሆንና አፍሮ ሁሉን ረግጦ ፈላጭ ቆራጭ ሆኖ ረግጦ ለማስተዳደር የሚያችለው ጠንካራ ኢኮኖሚ የለውም፣ ጠንካራ ፓርቲ የለውም፣ ጠንካራ ኢኮኖሚ ወታደራዊ ኃይል የለውም። ሶ አሁን ያለው ምንድነው? ቤተመንግስትና አዲስ አበባ አካባቢ አብይ አምባገነን ነው። ከቃሊቲ ስታልፍ ግን የለም። ሶ what you have is anocracy is the worst status ለማንኛውም ሀገር። ምክንያቱም it is better to have full fledged authoritarian system ሲኖርህ ነፃነት ብታጣ ሰላም አለ። ዲሞክራሲ ከሆነ ነፃነትም ሰላምም አለ። ኦቶክራሲ ምንድነው? ነፃነትም አይኖርም፣ ሰላምም አይኖርም። ዛሬ ኢትዮጵያ ውስጥ ያለው ምንድነው? ሰው ነፃነት የለውም። ነፃነቱ የሚነፈገው በመንግስት ብቻ ሳይሆን ከመንግስት ውጭ በሆኑ ነን ስቴት አክተሮች ነፃነቱ ይነፈገዋል። ሰላምም የለውም። ሶ ከሁለት ያጣ ነው። ሶ አብይ ምንድነው ያደረገን? እኛ የምንፈልገውን ዲሞክራሲ አሳጥቷል፣ እሱ የሚፈልገውን ኦቶክራሲም አሳጥቷል። ድብልልቅ ያለ አኖክራሲ ውስጥ ከቶን ነው ያለው ማለት ነው። እጅግር የሌለው ጥሩ አለንም የለንም ለማለት ያስቸግራል እንዳለው ሰውዬው። ሌላ ጥያቄ አለኝ ከዚህ ጋር ተያይዞ መጽሐፍ ላይ የሚያነሳው አለ። መጽሐፍ ላይ ሁለት ቦታ የምታነሳቸው አለ። አንደኛው ገጽ 413 ላይ ስለ ማህበራዊ ንቅናቄ ወይም ሶሻል ሙቭመንት ፒትፎልስ ችግሮች ያስቀመጥኳል። ለምሳሌ በማህበራዊ ንቅናቄ ወይም ሶሻል ሙቭመንት የሚመጡ ለውጦች የመጨናገፍና የመጠለፍ እድላቸው ሰፊ መሆናቸውን እንደምትረዳና ጥናቶችም ስታካሄድ እንደነበረ በክፍል 2 ውስጥ አስቀምጠሃል። ጠቅሳል ደግሞ ለፈርዘር ሪፈረንስም ገጽ 413 ላይ ተቀምጧል። ታዲያ ይህንን ሁሉ ካወቅ እኔ ያነበብኩት አለ። ሌሎችም ለምሳሌ ኦን ሪቮሉሽን ላይ ሃና አረንድት የጻፈችው ሊበሬሽን ሜይ ኖት ሊድ ነሰሰሪሊ ቱ ፍሪደም ብላ ነው የጻፈችው ቻፕተር 3 በግልጽ ሰው ብዙ ጊዜ በሪቮሉሽን ስትነሳ ሊበሬሽን የነበረውን ልታጠፋ ትችላለህ፣ ግን እንዳልከው ወደ ነፃነት ላይወስድ ይችላል። አንተም ያጠናው ደግሞ እንደሚጨናገፍና እንደሚጠለፍ እያወቅ ምን ባካፕ ፕላን ያስቀምጣችሁ ቀድማችሁ? ታዲያ የት አለ እናንተና ባካፕ ፕላን? Look, that's a good question. Remember what I wrote? ከራንኮ ሞርሲ ትኑጌስ ሞርሲን ግብጾች አልሲሲ ሲገለብጠው ብዙ ጊዜ ከዛ በፊት እንግዲህ የምታጠናው ከዚህ በፊት የሆነ ነገር ነው አይደለም? ኬዝ ስተዲ ነው የምታጠናው። ከዛ በፊት የነበሩ ኬዝ ስተዲዎች ምንድነው? ዲፕ ስቴት ውስጥ ያለው የሴኩሪቲ ስትራክቸር ነው ካውንተር ሪቮሉሽን አድርጎ አዲሱን አመራር ገልብጦ ስልጣን ይይዛል። ሶኛ ስንጠረጥር የነበረው በተለይ በህዋት የተገነባው ዲፕ ስቴት ሴኩሪቲ እና ኢኮኖሚክስ ስቴት ካውንተር ሪቮሉሽን እንዳያደርግ ነው የተዘጋጀንበት። to that extent ክሊር ፕላን ነበረን። we never thought አንደኛ አሰምሽናችን ለማናገዱ ይሆናሉ ነው። እነዚህ ሰዎች ወድና ወዲ እንዳይሄዱ ያዘጋጀናቸው መንገዶች ነበሩ ወይ እንዳይገለበጡ። አሁን የኛ ጥርጣሬ ምንድነው? ዲፕ ስቴት ነበረው ኢንተለጀንስ እና ሚሊተሪ ከኢኮኖሚ ኤሊቱ ጋር ተያይዞ ካውንተር ሪቮሉሽን እንዳያደርግ ካውንተር ሪቮሉሽን የበራ ነው ቤዚካሊ።
we did not see this one coming. Probably that was our blind side. And I don't think it was only our blind side. I think it was pretty much everybody's blind side, because we never anticipated this guy to come, because he was never in the surface. እና ሌላ ደግሞ ብዙዎች አሁን የተረዱት የሚድል ኢስት ሮል በደንብ አልተረዳነው ነበር የዛ ጊዜ። if አንድ እጥረት ካለ የሚድል ፓወር ኢኮኖሚ የኤሚሬት ሮል አሁን ነው ዓለምም እየተረዳ የመጣውና የኤሚሬት ሮል አላየነውም ነበር። I think that was our blind spot ይመስለኛል። ሰውየው ከመጣ በኋላ እሺ እንደሚመጣ አታውቁም ነበር? አንዴ ከመጣ በኋላ ሳይ በቃ ይሄ ባቡር መስመሩን እንደሚስት ሞስት ፕሮባብል ነው ብላችሁ ሌሎች ቅድም በርግጥ ያስቀመጥኩ ነገር አለ። የማይጸጽተኝ ነገር ቢኖር ሁኔታው በፈቀደ ሁሉ የምችለውን አድርጌያለሁ ነው ያልኩት ቅድም በጠየቁት ጥያቄ ላይ። ቀድሞ ግን ቢያንስ እሱ ወደ ስልጣን ከመጣ በኋላ ፕሬ ፎር ኢትዮጵያ ብለሃል፣ በፐርሰናሊ አጥንተሃል፣ ለሽግግር እንደማይሆን ኳሊቲ እንደሌለው ተናግረሃል። አሜሪካም ወደዚህ እንዳትመጣ ሰው ሲልክብ እንደነበረ፣ ከአሜሪካ ወደ ኢትዮጵያ ከመጣ በኋላ ወደ ፓርቲ ፖለቲካ ውስጥ እንዳገባ፣ ከገባ በኋላም እንደገና ደግሞ ፎል አውት እንደነበረ ምልክቶች፣ ቀይ ምልክቶች አንተም ለግል እንደገና ደግሞ ለሀገርም ቀይ ምልክቶች እያሉ ያኔ ባካፕ ፕላኖች መኖር አልነበረባቸውም? ምናልባት በተለየ መልኩ ዲቱር መውሰድ አያስፈልግም ነበር? የመጀመሪያው ሜይቢ ክሪቲካል ሰፖርት ኳሊቲውን በደንብ አጥንተነው ስለነበረ ሜይቢ ትሬትን ካላደረግነው ኮምፎርታብል ከአንድ ሲኒየር ፊገር ጋር አንድ ጊዜ ሄድን ሉክ የፖለቲካ ኮሚኒቲው እንዲደግፍህ ሎቢ ማድረግ እንችላለን። you can rule 10 years or more ለማሸነፍ ደግሞ እኮ ባይ ዘ ወይ አብይ እኮ unnecessarily እኮ ነው ዲክቴተር የሆነው። ያኔ በነበረው ሁኔታ ቢቀጥልበት ማንኛውንም ፓርቲ ማሸነፍ የሚያስችለው ነበር ወደ ዲሞክራሲ ለማሸገር ቢሄድ ነው። it was very popular የነበረውን ያንን ቲም ለማ የሚባለውን ይዞ ወደፊት ቢቀጥል ነው። ሜቢ ትሬትን ካልሆነበት የኮምፒውተሩ መልስ and all that was to indicate, hey, we are not here to threaten you, just transition የሚል ነገር ሞከርን፣ አልሆነም። ዘን በመገሰጽ በመተቸት ሞከርን፣ አልሆነም። ዘን ፍለፊት ለመቆም ሞከርን፣ እኛንም ሀገሪቷን ይዞ ገደል ገባ ማለት ነው። ሶ አይ ዶንት ኖ ምንም ማድረግ እንደሚቻል አንዱ መጀመሪያ አካባቢ ላይ ዩፎሪያው የለውጡ ዩፎሪያ ሰው ሊያዳምጥ አልቻለም። የፖለቲካ አመራሩ ማዳመጥ አልቻለም። probably እኛም በደንብ ማስረዳት አልቻለም። there are number of መደረግ probably ይችላል። ግን አሁን ወደ ኋላ መለስ ቢያሳይ would it have made a difference ብለህ ስታየው I don't think so። ካልኩሌተሩንስ ቢሆን መጠገን አትችሉም ነበር? ካልኩሌተሩን እኛ ነው የሰራነው ብለህ ወረወርከው ተቀማ ወይስ ምን አደረከው? ካልኩሌተሩን መጠገን አትችልም ነበር ወይ መቀየር አትችልም ነበር? ይዞት ሮጠና የማይሆን ቁጥር ከተተበት። በጣም ጥሩ። እንግዲህ ሌላ ካልኩሌተር መግዛት ይቻላል ወይ? አሁን እንመጣበታለን። ወደ ጠቅላይ ሚኒስትሩና ያንተ ግንኙነት እንሂድ። ከጠቅላይ ሚኒስትሩ ጋር ጠቅላይ ሚኒስትር አብይ ጋር በእርግጥ ያላተማችሁ የስልጣን ሽኩቻ ነው የርዕዮተ ዓለም ልዩነት ነው? ብዙ ሰዎች አንተንም ጠቅላይ ሚኒስትሩንም ኦነግንም ፎርዛት ማተር ሌሎቹንም እንደ አንድ ነው የሚያየው። እንደውም አንዳንድ ጊዜ ታውቃለህ እንትን ላይ ሰርተሃል፣ ስታንፎርድ በነበረክበት ጊዜ ከፖሊስ ጋር ሰርቻለሁ ይላል እና ይሄ ባድ ኮፕ እና ጉድ ኮፕ የሚባላል ያቺኛውን ሮል እየተጫወቱ ነው ሁሉ የሚሉ ሰዎች አሉና ምን ያህል አይተህበት ነው? ለምሳሌ ቀኝ ዘመም ነው ብለህ ትገልጻለህ። ገጽ 417 ላይ አለ። እዚህ ምኑ ነው ቀኝ ዘመም የሚሆነው? ጠቅላይ ሚኒስትሩን ቀኝ ዘመም የሚያደርገው እና ምንድነው? የርዕዮተ ዓለሙ ብዙ አይታይም፣ በስልጣን ሽኩቻ ነው የተለያዩት የሚል ትችት ነው የሚቀርበውና ምንድነው የለያያችሁ? ስልጣን ሽኩቻ ወይስ የርዕዮተ ዓለም ልዩነት? አይ ነው እኛ ሀገር ሰው በፖለቲካ ኮሚኒቲው በኮንስፒረሲ ያምናል። prior to 2018 even in 2020 ስልጣን ቢሰጠኝም አልፈልገውም ነበር because that was not what was motivating me. My drive was something else. ልዩነቱ ምንድነው? ለቀይ ዘመም እኔ I see myself as center left on most of issues. ኢህአዴግ ግራ ዘመም ድርጅት ነው። ግራ ዘመም ድርጅት ግሩፕ እና ማስን ነው ፕራዮሪታይዝ የሚያደርገው እንደምታውቀው። ቀኝ ዘመም ነው ደግሞ የኢንዲቪጁዋል ሱፐርማሲ ነው የሚያደርገው። I didn't anticipate ከኢህአዴግ ተኮትኩቶ የሚወጣ ሰው ያንን ይዞ ይሄዳል የሚል ነው። ያ ብቻ ሳይሆን
ግራ ዘመም ፖለቲከኞች የፖለቲካ አመለካከት የኮሌክቲቭ ኢማንሲፔሽን የኮሌክቲቭ ፓወር የኮሌክቲቭ ኢማንሲፔሽን እንደሚያምኑት፣ ቀኝ ዘመሞች ደግሞ የኢንዲቪጁዋል ሱፐርማሲ ነው፣ የኢንዲቪጁዋልን ነው። ኢንዲቪጁዋል ኢዝ ዘ ሴንተር ኦፍ ዴር ፖለቲካል ዲስኮርስ። አሁን ስታየው ስልጣኑን ስቴቱን እኮ እንደ ግሉ ንብረት ነው የሚያየው። እንደውም ከሪአክሽነሪ ከራይት ዊንግ አልፎ እኮ ሪአክሽነሪ የሆነ አመለካከት ነው ያለው። ኤክስትሪም የሆነ ኒዮሊበራል ቪው ነው ያለው። ምክንያቱም አሁን አፖይንትመንት ሌተሮቹን ስታይ this was things I was seeing early ኢንተርቪው ሳደርገውና ሳናግረው በተጨባጭ ደግሞ በሂደት የምታየው አሁን the way they just pay attention the way he talks and the way he works. It is not the state is not share company አይደለችም ስቴቷ። አንተ ማንም ስቴክሆልደር ያለው አይደለም። that is his ያ ብቻ አይደለም። he brings a religious component, theological component to the political discourse. desecularize አድርጓል። አምስት ነገሮች አምጥቷል ብዬ ያስቀመጠ anti intellectualism one was actually desecularization of the political discourse. ፓወርን የምናይበት አመለካከት ራሱ የሱ ከራይት ዊንግም ያልፋል። ፓወር በፈጣሪ ኮንፈር እንደተደረገ አብይ sees himself as God's representative to Ethiopia. It is, I mean, the word itself, prosperity, I mean, the audacity to take the name of a religious movement as a political party to a multi-polity state, multinational, multi-religious state, that is quite extreme right-wing political outlook. ያ ነው ልዩነታችን። በእግረ መንገዱንም ዛሬ እንዳልሆነ በመጽሐፉም ብቻ አይደለም የተገለጸው 2019 መጨረሻ ላይ ትዊን ቶለሬሽን and secularism የሚል ባለ 13 ገጽ ጽፈ እኔ ወደ አማርኛ እንዳውም ተርጉሜ የተለጠፈም እንዳለ አስታውሳለሁ። ስለዚህ ጉዳይ አሁን ያለው መንግስት ያን ያዝማሚያው ከሴኩላሪዝም አልፎ ወደ ሃይማኖታዊ መንግስታዊ ሃይማኖት እየገባ መሆኑን የጠቀምኩበት አለ። ሄዶ እንዲያነቡም አስታውሳለሁ። ምናልባት አንዳንድ ሰዎች ዛሬ 2025 ላይ ቃለ ምልልስ እናደርግ እንዲሁ ዛሬ ተነስተህ የምትናገር እንዳይመስላቸው። ከእስር ቤት ከወጣ በኋላ ከበርካታ ሰዎች ጋር ተገናኝተሃል። ስም የጠቀስክም አለ፣ ያልጠቀስካቸውም ሰዎች አሉ። ቤት ድረስም ይመጣሉ፣ ዘርዝረሃል። ከጠቅላይ ሚኒስትሩ ጋርስ የመገናኘት እድሉ ነበረ? ተገናኝታችኋል? ገና እስር ቤት እያለው ነው ግልጽ ያደረኩት። I have no desire to see him. ቤዚካሊ ምንም የሚመጣ እንደ ፖለቲከኛ ሊያገኘኝ ከፈለገ የሀገር መሪ ከሆነ የማግኘት ግዴታ አለብኝ። ግን ፍላጎት ምንም በመገናኘት ሊመጣ የሚችል ነገር ስላሰብኩ I did not request, I did not push. ምክንያቱም ማድረግ የሚቻለውን በሙሉ አድርጌ ስላሟጠጥኩት I did not try. I preferred በኢንተርሚዲየሪ መቀጠሉ ሞር ፕሮዳክቲቭ ይሆናል የሚል ግምት ነበረኝና በዛ ነው የቀጠልኩት። I did not push. ግን ሊያናግረኝ ቢፈልግ ኖሮ I would have been happy to, I would have gone. I would not have preferred, but I would have still gone and met him. ጥሩ። ያው ፐርሰናል እንዳይሆን ምናልባት ቂማሊዝም ይቅርታም ማድረግ ያለው የሚሉ ነገሮችን በተለያዩ ጊዜዎች ሲገልጽ ስለነበረ እሱን አለማግኘት ምናልባት በሁለታችሁ መካከል ቂም መያያዝ እንዳለና ፐርሰናላይዝድ የሆነ ነገር ሰዎች እያዩት ስለሆነ ለዛ ፐርፐዝ ነው የጠየቅኩ። ከዚህ የዘለለ ሌላ ዝርዝር ነው የቂም ጉዳይ አይደለም። ሎክ እኔ ፖለቲከኛ ነኝ። ከፖለቲካ ሰዎች ጋር የምገናኘው ለፖለቲካ ስራ ነው አይደለም፣ ለሶሻል ላይፍ አይደለም። ኢንፋክት አንዱ አቮይድ ያደረኩት እሱን ማግኘት ብዙ ሰዎች እሱን ያገኙ ያላገኛችሁ you have to meet the man to understand what I'm talking about. በጣም ፔቲ የሆነ ነገር ያደርገዋል ስታገኘው። doesn't ፖለቲካ አብሮ አያወራም፣ ኢኮኖሚ አብሮ አያወራም። በጣም ፐርሰናል የሆነና ኦፌንሲቭ የሆኑ ነገሮችን ያደርጋል። ማለት የፖለቲካውን በጣም አቅልሎ የሀገሪቷን ችግር በጣም አቅልሎ ስለሚያቀርብልህ በጣም ትንሽ የሆነች የሴልስ ማን አይቶ አንድ የኒውዮርከር ላይ የወጣ አንድ ሪፖርት ነበር። አይ ዶንት ኖ ካየኸው አንድ 17 ፔጅ የሚሆን አይቼዋለሁ። በጣም ነው ያኔ በደንብ ነው የተረዳው። ታውቃለህ ፈረንጆቹ ልናስረዳ ስንሞክር ከዛ በኋላ ነው የተረዱት የመጡት። እና ስታገኘው በሀገሪቷ ላይ ተስፋ መቁረጥህ እየጨመረ ነው የሚሄደው። እና I just didn't want that negative energy to come to me.
በጣም ጥሩ። እንግዲህ አንድ ፖለቲካዊ ክስተቶች አንተ እስር ቤት ሆነ ከተከሰቱ 3 ነገሮች ውስጥ አንደኛው እንደ ጥሩ ነው የምታየው የትግራይ ወይም የሰሜኑ ጦርነት ላይ አለመሳተፍ it was a blessing in disguise ብለን የገለጽከው እስር ቤት መቆየት። ሁለተኛ ደግሞ አለ ከእስር ቤት ከወጣ በኋላ የአማራ ብሔርተኝነት እየጎመራ ነው የጠበቀና ከዛም አልፎ እንግዲህ ይሄ በጣም ጦረኛ ብሔርተኝነት ሆኖ እዛ ደረጃ ሄዶ ነው ያለውና የአማራ ብሔርተኝነትን እንዴት ታየዋል? ከዚህ በፊት እንዳው እዚሁ አያየ ልግለጽልህና 2019 ላይ በአንድ ቃለ ምልልስ ላይ ከተሳካልን አንዱ ነገር የአማራን ጭምብሉን አውልቀን የአማራ ብሔርተኝነት ወይም አማራን መፍጠራችን ነው የሚልም አስተያየት ሰጥተህ ነበር። ኢን ሬትሮስፔክት አሁን ከትምህርት ቤት ስትወጣ ደግሞ በጣም ፎርሚደብል የሆነ ፎር ጉድ ኦር ባድ ጦረኛ ብሔርተኝነት ነው የጠበቀ እና ከእስር ቤት ስትወጣ ይህንን ብሔርተኝነት እንዴት ታየዋለህ? በረከት ወይስ ዕዳ ወይስ ሌላ? የአማራ ብሔርተኝነት እንደሚመጣ ግልጽ ነበረ። ቲንክ ፕሮፌሰር ተሻለ ጥበቡ 1993 በጻፈው ላይ ሜኪንግ ሞደርን ኢትዮጵያ ላይ ላስት ቻፕተርስ አር ቬሪ ሪቪሊንግ ወዴት እንደሚሄድ ግልጽ ነበር። እኔ አንድ ሰው ለብሔሩ ወይ ለቆመለት ማህበራዊ ቡድን ግልጽ አድርጎ አርቲኩሌት አድርጎ ሲታገል ለመደራደር ያበቃዋል፣ ያቀለዋል። አምቢገስ ሆነን እየደበላለቅን ከምንሄድ በዛ መሄዱ ጥሩ ነው። ይሄንን ነው ትዝ ይልህ ካለ ፖኤምን ላይ ብዙ ጊዜ እንረዳቸው ነበር። ሪዝን ዋዝ መታፈን የለበትም ነው። የህዝቦች የቡድኖች ድሮ ኢህአዴግ የአማራ አንቂዎችን ትምክህተኞች ብሎ ሳይለንስ ለማድረግ ይፈልጋል። ያውኑ ደግሞ ጽንፈኞች የዛ ጊዜም ደግሞ የነበሩ ኃይሎች ደግሞ እንደዛ የመግፋት ነው። ጽንፈኝነት የሚባባሰው ብሔረተኝነት ወደ ጽንፈኝነት የሚገፋው ስታፍነው ነው። መታፈን የለበትም። የአማራ ከእስር ቤት ስወጣ ምንድን ነው ያልኩት? ፋኖን እናስፈታ ምናምን ገና እኮ ጦርነት አልተጀመረም። ገና ከትግራይ ጦርነት መልስ ነው። የትግራይ ጦርነት ራሱ ፕሪቶሪያ ራሱ አልደረሰም። በኡቡንቱ ላይ ያደረግከው ቃለ ምልልስ ላይ ኤግዛክትሊ ዋት ዲድ አይ ሴይ? የጠመንጃ ማስፈታቱ ቀላል ነው። እሱን አንቸኩልበት። አይምሮን ማስፈታት ያስፈልጋል። ጦረኝነት ውስጥ የፖለቲካ ወጣቱ ማህበረሰቡን ወደ ጦረኝነት ያስገባው ምንድን ነው? ዋት ኢዝ ኢት? ያንን ኢንቨስቲጌት አድርጎ መጀመሪያ የተፈጠረውን ኢንሴኪዩሪቲ የተፈጠረውን የተገፋው ስሜት በማላቀቅ ሰው ወደ ጦር መስበቅ የሚሄደው በፖለቲካ ምህዳር ውስጥ በፖለቲካ ተቋማትና ኢንስቲትዩሽን ውስጥ ጥያቄን ሊመለስ አይችልም፣ መብቴ ሊከበር አይችልም። ስለዚህ መብቴን ማስከበር የምችለው ከፖለቲካ ምህዳሩ ውጪ በወታደራዊ ምህዳሩ ነው ብሎ ሲያስብ ነው። መጀመሪያ መሆን ያለበት ወደዛ ነው የሚል ነው። እና አሁንም ማየውም ቢሆን እኔ ለኦኤልኤ መቀጠልም ለፋኖ መፈጠርም ፕራይመሪሊ ሪስፖንሲብል አብይ ነው። ይሄንን አድማጮች በፐርሰናል እንዲወስዱብኝ አልፈልግም። የፖለቲካ ምህዳሩን እየጮኸ ነው። አይ ቻሌንጅ ኤቨሪባዲ ፍሮም 2018 2019 ስጽፋቸው ስናገራቸው የነበሩ ነገሮች የፖለቲካ ምህዳሩ መጥበብ ይህን ሃይሊ ሞቢላይዝድ እና አጂቴትድ የሆነን ወጣት ወደ ጦረኝነት ያስገባል። የስቴት ካፓሲቲው ደግሞ እየተዳከመ ስለመጣ ይሄንን መልሶ መሰብሰብ ያስቸጋሪ ነው። አብይ እኮ ኢትዮጵያን በተናትና መሰብሰብ አቃተው እና በኦሮሚያም ሆነ በትግራይም ሆነ በአማራ ሌሎች አካባቢዎችም ወጣቶች መሳሪያ እንዲያነሱ ያደረጉት የፖለቲካ ምህዳሩን ማጥበብ ብቻ ሳይሆን ትንሽ የአማራን ወይም የኦሮሞን ሐሳብ ሊያቀርቡ የሚችሉ ሌጂቲሜት ቮይሶችን ግማሹን አሰረ፣ ግማሹን ከሀገር አባረረ። በገዢው ፓርቲ ውስጥም አሁን በኦሮሞ ውስጥ ለማን አባሮ እኛን ካሰረ በኋላ ወጣቱ ምን ቀረለት? በአማራ ውስጥ ገዱ አንዳርጋቸውና ንጉሱን ካገለለ ለውጡ ወደ ኋላ ተመለስ። ሞገስ ሰው እኮ አብይን ሳያቅ አብይን የደገፈው ከአማራ ውስጥ ሪኮግናይዘብል ፌስስ የነበሩ የአማራውን ልብ ትርታና ኢትዮጵያ በሌሎች ኢትዮጵያን ተቀባይነት ሊኖራቸው የሚችል እነ ገዱን እነ ንጉሱን አይቶ ነው የተቀበለው። ደደን ማናወቅ አብይን ከዚህ እነ ለማን እነ ወርቅነህን ተቀብሎ ነው። እነኚህ ሰዎች ከተወገዱ በኋላ ወጣቱ through institutional mechanism
በሀገረ መንግስቱ መካኒዝም ውስጥ ልሰማ አልችልም ሮሮዬ ሊሰማ አልችልም ወደሚል መደምደሚያ ደረሰ። የኦኤልኤ ቁጥር በስፋት የሰፋው እኛ ከታሰርን እነለማ ከተገፉ በኋላ ነው። ፋኖም እየገፋ I want to challenge በማንኛውም ረገድ አብይን የሚደግፉ they have to put themselves in Amhara use shoes ትንሽ ፈርጠም ብለው ቆም ብለው መናገር የሚችሉት ወይ ተገለዋል ወይ ተባረዋል። ወጣቱ በየትኛው መካኒዝም ነው የኢኮኖሚ የተጎዳ ያለ የሀገራዊ ወደፊት መንገድ ግልጽ ባልሆነበት the youth did not have option. We have to be fair. ይሄ ስል የፋኖም የኦኤልኤ ሪቶሪክ የሚጠቀሙበት አንድ ስትራግል ደግፋለሁ ማለት አይደለም። No, I don't accept many of them. ኤግዛክትሊ በዛ በኮዝ መልኩ እኔም ይገባኛል፣ አመሰግናለሁ። ግን በውጤት ደረጃ ስናየው አሁን ሴኩሪቲ ዲሌማ የፈጠረ አንተም የምትረዳው የተፋጠጠ ሚሊተንት ናሽናሊዝም በግራና በቀኝ ለዛውም ሶስት ትልቅ ልሂቃን ወይ ብሔሮች ውስጥ አንተ እንደገለጽከው አማራም፣ ትግራይም፣ ኦሮሚያም ወይም ኦሮሞም የራሱ የሆነ ዝም ብሎ ብሔርተኝነት አይደለም ሚሊተንት ናሽናሊዝም ኖሮ ተፋጦ ሴኩሪቲ ዲሌማ የፈጠረ በውጤት ደረጃ ማለት ነው። ይሄ አያሳስብም ወይ? ምክንያቱም አገር ስቴት እኮ ጋርዲያን ያስፈልጋል አይደል? በየትኛውም ትንሽም ቢሆን ጋርዲያን ያስፈልጋል፣ እርሾ ያስፈልጋልና አማራው አማራ ነኝ ብሎ ወይም በኢትዮጵያንስ ካምፕ ውስጥ የነበረው ወደ አማራነት ብሔርተኝነት ሄዶ ተገፍቶ ኢትዮጵያ ያለ ጠበቃ ቀርታ እንደ ስቴት ያለ ጠበቃ ቀርታ ዲሶን ተደርጋ መጨረሻ ላይ እንዲህ ተፋጠው ሲቆዩ for the unmaking of ኢትዮጵያ አያሳስብም ወይ እንደ ስቴት ነው? ከዛ አንፃር በውጤት ደረጃም ነው እየጠየቁ ያለው። ባያሳስበኝ ለምንድን ነው ያለ ጸባይ ዝም ያልኩት? አሁን ደግሞ እንደገና ምጮሆ ለምንድን ነው? you see አክቲቪዝምም ሆነ ኦፖዚሽን ስቴቱ አለ። ስቴቱ በጣም ተጠናክሮ እየጨቆነ ነው፣ እያፈነ ነው። ስለዚህ ስቴቱን እንደምንም አድርገን ተገፍተን politics is really a struggle between the citizen and the state. That's what politics is. አሁን ስቴቱ እየፈረሰ ነው። The state has lost monopoly over means of violence. The economy has shrunk. ይህ ነው የሚያሳስበኝ። የችግሮቹ መብዛት አይደለም ኢትዮጵያ ውስጥ እነዚህን ችግሮች እንደ ችግር አለማያታቸው ነው። በዛይ በአካባቢው ያሉት ጀነራሎች ሚኒስትሮች በደንብ ይረዳሉ ነው እናንተ አሁን የምናወራው ነገር። they understand, they share exactly what we are talking about. ከኛ የበለጠ ይረዱታል። ግን ምን ፈጥሯል? አንደኛ he has terrorized them። ሌላ ደግሞ በቃ ሰውየው አይሰማም፣ ለምን ብዬ ልጋፈጥ? ተመልከት የተጋፈጡት እነ ለማየት እንዳለ ገዱን ምን አጋፈጠኝ? let me live my life እስከ ገፋበት ይግፋበት። መጨረሻ ላይ ገደል ሊገባ ሲል ዘልዬ ወርዳለሁ ብሎ ቁጭ ያለ ነው ያለው አብዛኛው። እና አሁን የመጨረሻ እድል ነው ያለው። የመጨረሻው እድል ምንድነው? ሴንተሩ ነው። አሁን ትግራይ ውስጥ ተመልከት። አሁን ትግራይ ውስጥ የሆነ ላለው ነገር እያደረጉ ያሉት ነገር ተመልከት። እንደ ትልቅ ድል ነው እያዩ ያሉት የህዋት መካከል ያለውን ቁርሾና መፈረካከስ የእውቀት ማጣትና